እንኳን ለታላቁ አብይ ጾም በሰላም አደረሰን አደረሳችሁ። ጾሙ ጾመን በረከተ ሥጋ በረከተ ነፍስ የምናገኝበት ክርስቲያናዊ ሕይወታችን የሚታነጽበት 30፣ 60፣ 100 የበረከት ፍሬ የምናፈራበት የበረከት ጾም ያድርግልን። በገናና አብይ ጾም ሁሉ ጊዜ የሚነሱ ጥያቄዎች ናቸው። በአብይ ጾም ብቻ ነው በገና የሚደረደረው? ደግሞ የበገና ድርደራ በአብይ ጾም ነው በብዙ ጊዜ የሚሰማውና ምንድነው የበገናና የአብይ ጾም ግንኙነት የሚለው ጥያቄ በብዙ ጊዜ የሚነሳ ጥያቄ ነውና እንግዲህ አብይ ጾምና በገናን በትክክል ነው ይገናኛሉ። ስለ ሁለት ነገር፣ አንደኛው በጥንት አባቶቻችን በተለይ በንጉሱ ዘመን በገና ይደረደር፣ በሁሉም ቦታ ይደረደራል። ግን ሬዲዮ የተጀመረው በዛ ጊዜ ስለነበረ በሬዲዮ የበገና ድርደራ ይከፈት ስለነበረ ያ ባህል ተደርጎ በገናን በአብይ ጾም ሁሌ መስማት ባህል ሆኗል ማለት ነው። በዛን ዘመን በአብይ ጾም ውስጥ ከበገና ውጪ ሌላ ሙዚቃ ይሰማም ነበርና ያ ባህል ተይዞ ነው አሁንም በአብይ ጾም በገና የሚሰማው። አንደኛው ይሄ ነው። ሁለተኛው ደግሞ ጾምና በገና የሚያገናኛቸው ነገር አለ። ጾም የጾም ጥቅሙ ዋናው ስጋን ለነፍስ ማስገዛት ነው። በምን ጾም ጊዜ ፈቃዳተ ስጋን ትተን ለፈቃደ ነፍስ እንዲያስገዛ ማለት ጾም ስንጾም ከጥሉላት ማለት ከነዚህ ስጋን ከሚያነቃቁ ፕሮቲን ኮንተንት ካላቸው ነገሮች ቀንሰን ቢያንስ ሰውነታችንን ኃይል እንዳያገኝ የምናደርግበት ጊዜ ነው። በቀን 3 የምንበላውን በቀን 1 በቀን 2 የምንመገብበት ጊዜ ነውና በዛን ጊዜ ነፍስ አቅም ታገኛለች። እና በገናም ደግሞ አንገረ ፈላስፋ የሚባለው መጽሐፍ ላይ ምን ይላል? በገና በተደረደረ ጊዜ 4ቱ ባህሪያተ ስጋ ለ3ቱ ባህሪያተ ነፍስ ይገዛሉ ይላል። በገና ሲደረደር ስጋ ውስጥ ያሉት ባህሪያት ከበገና ውስጥ የሚወስዱት ድምጽ አለ። ያ ድምጽ ስጋን ይገራል፣ እንዲገዛ ያደርገዋል ለነፍስ። እና ጾምም ስጋን ያስገዛል፣ ስጋን ለነፍስ ያስገዛል። በገናም ስጋን ለነፍስ ያስገዛል። እና ይሄ ሁለቱ ነገር በገናና ጾምን ያገናኘዋል። ስለዚህ በአብይ ጾም ስለ ሁለት ነገር፣ አንደኛ ፊት በነበረው ባህል በንጉሱ ዘመን በሬዲዮ በገና ይከፈት ስለነበረ ያ ባህል ተይዞ አሁንም ብዙ ጊዜ በሚዲያዎች ሁሉ ቴሌቪዥኖች ሁሉ የበገና ፕሮግራሞች፣ የበገና ኢንተርቪዎች፣ የበገና ድርደራዎች ከበገና ጋር የተያያዙ ብዙ ነገሮች እንሰማለን። ያ ከዛ ጋር ነው የተያያዘው። ሁለተኛው ደግሞ ጾምና በገና ይገናኛሉ የሚለው ነው እንግዲህ አጭሩ ምላሽ የሚሆነው። በተለይ በገና ደርዳሪያን መጀመሪያ በደንብ መሰልጠን ማወቅ ያስፈልጋል። በቤተ ክርስቲያን ትምህርት ካላወቁ ወይ ደግሞ በደንብ ሳይጠነቅቁ ለአገልግሎት አይወጡም። በአብነቱም ትምህርት ሳይጠነቅቁ ወደ አገልግሎት አይወጡም። ይሄ የቤተ ክርስቲያን ስርዓት ነው እና አንድ ሰባኪ፣ አንድ ዘማሪ፣ አንድ አገልጋይ መጀመሪያ ከአገልግሎቱ በፊት ትምህርቱ ቀድሞ ትምህርቱን በደንብ አውቆ በቅቶ ነው ለአገልግሎት መውጣት ያለበት። ይሄ ለአገልጋዮች ነው። ሁለተኛም ደግሞ በግል በቤታቸው የሚጸልዩ የሚዘምሩም ሰዎች በገናው በደንብ መቃኘት አለበት። በገናን በደንብ ተምረው ማወቅ አለባቸው። እንግዲህ እንደየአቅማቸው በአቅማቸው ልክ ነው የሚዘምሩትና ይሄንን ማወቅ ያስፈልጋልና ያለ አቅምም መዘመር። ለምሳሌ አንድ ሰው የሚያውቀው አንድ ቅኝት ከሆነ በአንድ ቅኝት ላይ ከሆነ የተማረው የሚያውቀው ያን ቅኝት ከሆነ ከነዛው የሚችለውን ቀላሏን መዝሙር አጣፍጦ መዘመር እሱ ተገቢ ነው። ጸሎት ስለሆነ ማለት ነው። መዝሙር ምስጋና ጸሎት ስለሆነ ያ ደግሞ የሚቀርበው ለእግዚአብሔር ስለሆነ ለእግዚአብሔር ደግሞ የሰመረውን ንጹህን መስዋዕት ማቅረብ ስላለብን እግዚአብሔር የሚቀበልን እንደዛ ስለሆነ መዘጋጀት ያስፈልጋል። እንደ አቤል ንጹህ መስዋዕት ለእግዚአብሔር ስላቀረበ እግዚአብሔር ወደ አቤልና ወደ መስዋዕቱ ተመለከተ ይላል እና ወደ መስዋዕቱ ብቻ አይደለም እግዚአብሔር የሚያየው ወደ አቅራቢውም ያያል። ስለዚህ እኛ ስናቀርብ
ሰው አየን አላየን ቤታችን ውስጥ ስንደረድር ለበገናው ድርደራ ለዝማሬው የተገባን ሆነን መሆን አለብን። በተለይ ጸሎት ቤት ካለን ጸሎት ቤታችን ውስጥ ቁጭ ብለን በስነ ስርዓት መደርደር፣ እንደገና ደግሞ ቤት ውስጥም ከሆነ ቴሌቪዥን ካለን ዘግተን፣ ሌላ ድምጽ ያለው ነገሮች ዘግተን፣ ከአጠገባችን ያሉ ሰዎችም ካሉ ደግሞ በጽሞና ወደዚህ እንዲያዳምጡ አድርገን በጽሞና ብንዘምር ነው። እዛ ሚዲያ ተከፍቶ እዛ ሌላ ሰው እያወራ እዚኛ በገና ይዘን የምናደርገው ድርደራ እሱ ጥሩ አይደለም። ለራስም አይጠቅም፣ ሌሎችም አይጠቅም። ስለዚህ ሁሉ ነገር በአግባብና በስርዓት እንዳለ መጽሐፍ በገና የምንደረድር ከሆነ በገናም ብቻ ሳይሆን ማናቸውም ዝማሬ ስንዘምር በአግባብና በስርዓት መሆን አለበት። ለምን ስንዘምር እኛ ሁለትም ሶስትም ሆነን በስሙ ስንሰባሰብ ራሱ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በመካከላችሁ ይገኛለሁ ስላለ እሱ ይገኛል፣ ቅዱሳንም ይገኛሉ። ስለዚህ በአገልግሎታችን ስናገለግል ወይ ደግሞ በገናን ስንዘምር ወይ ደግሞ መዝሙር ስንዘምር በተገቢ ሁኔታ እንድንዘምር ነው። እንደዚሁም ስናዳምጥም እንደዚሁ በገና ማዳመጥ የሚፈልግ ሰው ወደ ራሱ እንዲያዳምጥ። ለምን በገና ምንጠባ ያለው በገና ራሳችንም ስንደረድር ወደ ራሳችን እንድናዳምጥ ያደርገናል። ውስጣችንን እንድናይ ያደርገናል። ውስጣችንን ስናይ ራሳችንን ነው የምናየው። ውስጣችንን ሳይ ራሳችንን እናያለን። ራሳችንን ስናይ የሰራነውን ጥሩ ነገር መጥፎ ነገር እንለያለን። መጥፎ በሰራነው ነገር ላይ እንጸጸታለን። ስንጸጸት ንስሐ እንገባለን። ንስሐ ስንገባ ነው እንግዲህ ወደ ስጋው ደግሞ የምንቀርበው። ስለዚህ የክርስትና ሁሉም አገልግሎቶች ሰውን ወደ ንስሐ ካላመጡ፣ ሰውን ወደ ስጋው ደግሞ ካላመጡ ሁሉም አገልግሎቶች በትክክለኛ መንገድ ላይ አይደሉም ማለት ነው። ስለዚህ ነፍሳት ሁሉ እንዲድኑ ስለሆነ የአገልግሎት መዳረሻቸው ሁላችንም ዘምረን ስለሄድን ብቻ በገና ስለደረደርን ብቻ ድነት እናገኛለን ማለት አይደለም። የዝማሬውም የስብከቱም ሁሉም አገልግሎት ነፍሳትን ወደ ንስሐ መጥራትና ማዳን ነው። ስለዚህ ወደ ውስጣችን እንመልከት። በዚህ በጾም ጊዜ ስለሌሎች በማውራት ጊዜያችንን ማባከን የለብንም። ሌሎች ላይ በመጠቆም ኃጢአታቸውን በመግለጥ ጊዜያችንን ማባከን የለብንም። ይሄ ጾም ይሄ ድል የተሰጠን ለኛ ስለሆነ እኛን እያየን እኛን እያረምን ከኛ ጋር መወገድ ያለበትን ነገር ለማስወገድ ነው እንጂ ሰው ላይ ያለውን ነገር ለማስወገድ የምናደርገው ጥረት በእግዚአብሔር ዘንድም ዋጋ ያሰጠንም እኛንም ይጎዳናል። ስለዚህ እግዚአብሔር ይፈቅድ በምንዘምራቸው ዝማሬዎች ወደ ውስጣችን እንድንመለከት፣ በምንሰማቸው ዝማሬዎች ወደ ውስጣችን እንድንመለከት፣ በገናም ደግሞ ይሄ አይነት አቅም እንዳለው በመጽሐፍም የተገለጠ ነው። አሁን በቅርብ እየወጡ ያሉትን ጥናቶች እያሳያሉት ይሄን ነውና በአግባብና በስርዓት እንጠቀም ለማለት ነው። ለበገና ተጨማሪ ማብራሪያ ከፈለጋችሁ፣ በገናን ለመማር ከፈለጋችሁ በዚህ የበገና ማስተማሪያ መጽሐፍ ላይ አለ። በገና በመጽሐፍ ቅዱስ በገና በኢትዮጵያ የበገና የማስተማር ዘዴውን ከቀላል ወደ ከባድ እንዴት የምትማሩ በዚህ አለ። ይህ መጽሐፍ ማለት አሁን ተሻሽሎ በዚህ መልክ ቀርቧል። የመጨረሻው ኤዲሽን ይሄ ነው። መጨረሻው እትም ይሄ ነው። በይዘት ሁለቱም አንድ ናቸው። እንግዲህ ይህንን ከዚህ ፊት ተምራችሁ በገና ያቋረጣችሁ ይህንን መጽሐፍ እያያችሁ እንደገና ደግሞ ማስተማሪያ ዩቲዩብ አለን። ዩቲዩባችን ላይ ይሄ መጽሐፍ ሙሉ ለሙሉ እዛ ላይ ከመጀመሪያው ቅኝት ሰላምታ፣ ከዛ ዋኔን፣ ከዛ ቸርነት ሙሉ እዚህ ላይ ያሉት መዝሙሮች ማስተማሪያዎች አሉ። እንደገና ደግሞ ጨርሳችሁ በገና ተመራችሁ የጨረሳችሁ ደግሞ ተጨማሪ መዝሙሮች አሉ እዚህ ላይ። እነዚህ መዝሙሮችንም መስራት ትችላላችሁ። ዩቲዩብ ላይ እያያችሁ ከአቅማችሁ በላይ የሆነ ነገር ካለ ደግሞ መጽሐፉ ላይ ባለው ስልክ ቁጥር በዛ ደውሉልን። እዚህ ዩቲዩብ ላይም ኮመንቱ ላይ የምትፈልጉትን ነገር ጠይቁን። እንግዲህ ይሄ ጾም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ራሱ ጾሞ እንድንጾም ሶስቱ የኃጢአት ራሶችን አሸንፎ እናንተ አሸንፉ ብሎ ባርኮ የሰጠን ስለሆነ ጾሙን ጾመን በረከት የምናገኝበት ያደርግልን። በዚህ ጾም በቅድስት ሀገር ኢትዮጵያ ላይ በሕዝቦቿ ላይ የመጣው መከራ ፈተና ተወግዶ ሰላም የምናገኝበት የፍቅር ባለቤት የሰላም ንጉሥ
ሰላማዊ ኢየሱስ ክርስቶስ ለሀገራችን ለኢትዮጵያ ለዓለም ሁሉ ለሰው ልጆች ሰላምን የሚሰጥበት የበረከት ጾም ያድርግልን። መልካም የጾም ወራት ይሁንልን። እንመስልሽ ድንግል ማርያም ኦ ድንግል ምሳሌ የለሽ አንቺን የሚመስል በምን እንመስልሽ ድንግል ማርያም ኦ ድንግል ምሳሌ የለሽም